ቶሎና ሳታስጠብቀኝ ቶሎና ሳታስቆመኝ ቶሎና ቶሎ ልቤ እየጠበቀ ነው ናፍቆት ፍቅርህን አዝሎ ችሎ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ፊዮና ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። አይኖ ትንሽ እንደቆየሁኝ በአሁኑ ቪዲዮ ፖስት ለማድረግ ያለሁበት ሁኔታ ቪዲዮ ፖስት ለማድረግ የማይመች ነበርና ለዛ ነውኝ እስካሁን የቆየሁት ማለት ነው። አሁን እንግዲህ ኮሜንታችሁን ሳየው ነበረ በጣም እንደናፈቅኳችሁ ስትነግሩኝ ነበረ። እኔም በጣም ናፍቃችሁኛል። አሁን ደግሞ በዓል ደርሷል። 10 ቀን ምናምን የቀረው እንደምታውቁትና አሁን ለበዓል ወደ ቤት መሄድ አይቀርም። ወደ ኢትዮጵያ ማለት ነው መሄድ አይቀርም እና ወደ ኢትዮጵያ እንደሚሄድ ቤተሰቦቼም ጓደኞቼም ማንም ሰው አያውቅም። ሁሉንም ሰርፕራይዝ እናደርጋቸዋለን። ሪያክሽናቸውን አብረን እናያለን። ቤተሰቦቼ በጣም ናፍቀውኛል። ጓደኞቼም እነ ሄኒ እነ ሚኪ ሁሉም ናፍቀውኛልና አብረን ሪያክሽናቸውን የምናይ ይሆናል ማለት ነው። አብራችን ቆዩ። እወዳቸዋለሁ። እንሂድ ቤተሰቦቼ። እንግዲህ አሁን የምገኘው የኢትዮጵያን ኤርፖርት ነው። ገብቻለሁ በሰላም እግዚአብሔር ይመስገን። ዛሬ እንግዲህ ቀጥታ ወደ ቤት የሚሄድ ነው የሚሆነው ማለት ነው። ምክንያቱም በጣም ደክሞኛል፣ እረፍት ማድረግ አለብኝ። ከዛም ነገ ጓደኞቼን እናገኛቸዋለን ማለት ነው። ነገ እንገናኝ። እረፍት አድርጌ ተመልሻለሁ ውዶችዬ። በሚያሳዝን ሁኔታ የቤተሰቦቼን ሪያክሽን አልቀረስኩላችሁም። ድንገት ነው የሄድኩት እንደነገርኳችሁ። ግን በጣም ደስ በሚል ሁኔታ ነው የተቀበሉኝና ናፍቀውኝ በጣም የቆየው ነው መሰለኝ። ናፍቀውኝ ነበር። ናፍቆቴን ተወጥቼ ነው የመጣሁት ነው የምላችሁ። እንግዲህ ደስ ብሎኛል በጣም እና ወደ ጉዳይ ስገባ ሄኒን ጠርቻለሁ። እነ ሚኪ እንደመጣው አያውቁም እና ሄኒ ደግሞ ለማንም ሳይናገር ነው እዚህ የሚመጣው። ሄኒ ከመጣ በኋላ እነ ሚኪ ይመጣሉ። ግን እኔ እንደመጣ ሄኒ ብቻ ነው እንደመጣሁኝ ሄኒ ብቻ ነው የሚያውቀው። ሄኒ አሁን ደርሻለሁ ምናምን ነገር ብሎኝ ነበር። እሱን እንጠብቀው። እሱ መጥቷል። ከዛ የነ ሚኪን ሪያክሽን አብረን እናያለን። ወዳችኋለሁ። ቶሎና ሳታስጠብቀኝ ቶሎና ሳታስቆመኝ ቶሎና ልቤ እየጠበቀ ነው ናፍቆት ፍቅርህን አዝሎ ችሎ ቶሎና ልቤ እየጠበቀ ነው ናፍቆት ፍቅርህን አዝሎ ችሎ መጣ። አዴ እጄን ዘርግቼ ነው የጠበኩት። ታውቃለህ? እንዴት ነህ? ደህና ነህ? እንደዚህ አንድ ወር ሙሉ ጥፊው ናፈቀ። ኧረ በይ ወደዚህ ይበላችሁ እንዴ! አምሮብሻል። አማን ማርያምን ምንድነው? አማርም ወፈርኩ። አይ አልወፈርሽ። ማርያም ኖርማል ነኝ። ኧረ ትንሽ ከሳሽ እንደው ከሳው አልበላሽም እንዴ? አይሰጡሽም? ደደዛ ቀንሻለሁ። ባለፈው ቪዲዮ ላይ ወፈርሽ እያላችሁ ነበር እንዴ? አንተ ይሄ ልጅ ያካብዳል በጣም። እኔ አላምነው። ምን ሆንክ አንተ እንዴ? ስሙ ልንገራችሁ። በጣም ቀንሻለሁ። እሺ ወፈረች እያሉ በጣም እያስጨነቁኝ ነበር። በጣም አሁን አሪፍ ላይ ነሽ። ቀነስኩ? አዎ ቀንሰሽ። ማንም አያውቅም። ባይዘው ይነገራቸውን ካወራቸው ሰላም ማንም አያውቅም። ማንም እኮ ፊዮና በጣም መተሽኛል። እናቴ ተሞት። ሰላም በላቸው። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁልን? ፊዮና ከረጅም ጊዜ በኋላ ወደ ሀገሯ ተመልሳለች። እኔ በጣም ደስ ብሎኛል። ሌሎቹ አያውቁም፣ ግሩፕ አያውቅም፣ ሚኪም አያውቅም። እስቲ ምን እኔ ሌሎቹን ታያቸው እነሱ ባይመጡና ሚኪ ብቻ ቢመጣ እኔ በጣም ነው ደስ የሚለኝ። አይደለም ነገሩን ነው የምልሽ። አውቄ ነው። አይ መምጣት አለባችሁ እንዴ! እና እስቲ የሁሉንም ፊሊንግ እናየዋለን። እስቲ ሁሉም ይመጣሉ። ደውላልኝ ነበረ መጀመሪያ ላይ እዛ ሆና የምትመጣበትን ቀን ምናምን አሳውቃኝ ነበረ። ባለችውም ቀን መታለች። እኔም ተቀብያታለሁ።
እንኳን ደህና መጣሽልኝ ፊዬ በጣም ወድሻለሁ ግን አትምጪኝ በእናትሽ ወይኔ ሲያዩኝ በጣም ደስተኛ የሚሆኑ ይመስለኛል ምስኪን ናት እኮ የዋህ ናት እኮ ግን አንዳንዴ አንስማማም የሆነ ችግር አለባት ልውጥ የሚያደርግሽ ነገር አለ ፊ የምሬን ነው የእነሱን ጠይቂያቸው እንዳለ ኮሜንት ታያለሽ የምሬን ነው እንጂ የዋህ ነሽ አንቺ ምስኪን ክፉ ነገር እንዳትልኝ ታስደኝ የሲጀመር እንደምትወድኝ አውቃለሁ ምንም እንደማትልኝ አውቃለሁ አይ ምንም አይልሽም ግን አንዳንድ ማስተካከል አውቃለሁ ምንም አይሉኝም ይወድ እኔ ወዳቻለሁ እነሱም ይወድኛል ይወዱሻል ደግሞ በጣም የሚገርመው ማለት ነው አንዳንድ አካውንቶች አሉና ዩቲዩብ አካውንቶች ጥሩ ኮሜንት ሁሉ የሚጽፉ አውቃቸዋለሁ ታውቃለህ ኦኬ ገብቼ ቼክ አደርጋለሁ እነሱን አካውንቶች የሆነ ሁሉ የማይቀሩ ኮሜንቶች አሉ እነሱ ምስኪን እና እኔ አያቸዋለሁ አውቃቸዋለሁ እናንተ ብቻ አይደላችሁም አንዳንዶቻችሁ ግን ማቤት አውቀዋለሁ እና ይደውሉላ እንትን ልበላቸው አልደውላቸውና አልደውልክላቸው ማለቴ ደውል አሁን የት እንዳሉ አጣራ እኔ ባይዘው ተደብቄ ነው የምመጣው እንዴት አሁን ሐሳባችን እንዴት ነው አንቺ እኔን አዩኝ ከዛ እነሱ ከሰላም ካሉ በኋላ እኔ ቶሎ ብዬ እመጣለሁ በርግጥ ይኸውልሽ ቪዲዮ እንደምንሰራ ምናምን ነገርያቸው ግን እኔ እንዳለው አልነገርካቸውም አይ አልነገርኳቸውም ለዛ ኖርማል ስለዚህ በቃ ይምጡ ማለት ነው ደውል ሚኪ ጋር ልደውልለት ሚኪ ስማርት እኔ ላውራው ወይ ለካ እንደመጣቅ እሰይ ያማታል እንዴ ልጅቱ ሄሎ ማክ ወይኔ ስማ ወይ በቃ ውጡ እሺ እዛ ሰፈር ያለው አላ አንተ ፓርክ እኮ ላይኛው ጋር ነው ወይስ ታችኛው ጋር ነው እዛኑ የሆነ ልጅ አለ አንድ ጎበዝ ካሜራማን እሺ በቃ ባሰብነው ቪዲዮ ነው እሺ ቶሎ በሉ እየጠበቅኳችሁ ነው ችግር የለም እየጨረስን ነው መጣን እሺ ሚኪ እሺ ለምን አታወሪው እንዴ ድምጽሽን እኮ ሰምቶት ነበር እኮ ኧረ አላወራሁም እንዴ አንተ ያማል እመቤቴን ቪዲዮን ታያለህ ተንገበገበች ጋይስ ተንገበገበች ኧረ ኦኬ ነው እንደምን ጀዝባ ይቀድሙ ምትገኝ በስመ እና ደብቃቸው በቃ እንዴት ነበር ውጪ ምናምን ታዲያ አሪፍ ጊዜ አሳለፍ አዎ ያስታውቃል አንሄድም እንሄዳለን በሚቀጥለው አንድ ላይ እንሄዳለን እውነት እግዚአብሔር የዛ ሰው ይበልን እንጂ እንሄዳለን ችግር የለውም እና ማንን ማግኘት ነው በጉጉቴ ናፈቀሽ ሰው ከኛ ግሩፕ ውስጥ ሁሉንም እሱ ማለት ከነሽ ሁላችንም አሁን አንቺ አፍቀሽናል ታውቂያለሽ ሚኪ አረባች የምርሽን አይደለም አረ በሌላ ነገር አይደለም አረሪ በሌላ እኔ መቻልኩኝ እኔ በሌላ ነገር አለ እንዲረዳ የምፈልገው እኔ ከሚኪ ጋር ባይዘይ ምንም ነገር የለኝም አይ ምንም የላችሁም እሱ ማለት ምንም ነገር የለኝም እኔ ሰውም ግን ያሳዝናል ልጅ እኮ እኔ አንጀቴን ነው የሚበላኝ እኮ እግዚአብሔር የሚናፈቅ ልጅ ነው እኮ ምንድን ነው ተንቆራጠጥክ ካሜራማን እንደ አንድ ቦታ ተቀረጸን እንጂ አረ ወይኔ ይመጣሉ ጋይሶች እየተደሰተች ነው እሷም እስቲ እናያለን እንግዲህ ሚኪ ናፍቋኛል እያለች ነው ሁላችሁም አንተ ለምን አይ በልዩነት ሚኪ ነው ሁላችሁም ናፍቃችሁኛል ሌሎቹ አሁን ምን ይናፈቃሉ አሁን ፓፒ የሚናፈቅ ልጅ ነው ወይኔ በጣም ፓፒ ደስ የሚል ልጅ ነው ፓፒ ይስቃል አሁን ይሳወራ ለዛ ወደዋለሁ አላወቅሽውም በደንብ እንዴት ስለሚያሽቃብጥ ነው ልጁ እባክሽ ተንኮለኛ ነው ያውቀዋል ፓፒ እኔ ከማንም ጋር አልግባባም ይቅርታ አድርጊልኝና ከሚኪ ውጪ ወንድሞቼ ናቸው አብሮ አደጎቼ ናቸው እስማማም የምችለው ከሚኪ ጋር ነው እንጂ ፓፒ በጣም ቆንጆ ሰው ነው እኔ ጥቁር ሰው ብዙ ምን አንተ ምንድነው አንቺ ያበዛሽው እንዴ አላበዛችሁ እንዳትናገረው እንዳልደግመህ አራፍ እሺ አረ እኔ ፓፒዬን የኔ አባት አንተን እስቲ ለማንኛውም ጋይሶች እየመጡ ነው እስቲ ሲመጡ ደግሞ ያለውን ነገር እንጠብቃቸው እወዳቸዋለሁ ጠብቁን መተዋል እንግዲህ አሁን እኔ ልደበቅ ነው ኦሬዲ እኮ እሺ እንትን ግቢ ውስጥ ወደዚህ ግቢ እየገቡ ነው እኔ ልደበቅ ገባ በስቲ ሂጂ አፍጥጠሻትኝ እና ጋይሶች እስቲ ከቻሳ ይላሉ ማን ነው የሚደነግጠው ማን ነው ሰርፕራይዝ የሚሆነው አብረን እናያለን ያ ጀማ መብሩክያ ዩቲዩብም ዝም ብዬ እንትን ልበል ብዬ ምን ይያን ሰማ
የእንትና ዘፈን እንስራው ብዬ እኮ ቪዲዮ ነው የሚሰራው። ዛሬ ብቻሽን መጣሽ ነው ደግሞ ቦታሽ ላይ ነው ቆም ያራዳ ልጆች ማክ ዲነው ተቋሩ እንዴት ነህ? እንደያዘኝ እግዚአብሔርን አማኑ አለን ምን ቪዲዮ ነው የሚሰራው? የሚሰራ ዩቲዩብ የሚሰራል የቲክቶክም እንትን ነው ቀራጩ እስከሚመጣ ዩቲዩብ እንስራ ብዬ ነው። ስለዛ ማን ዴቭ ነው የሚመጣው? በህይወት ዘመናችሁ እኔ ሰርፕራይዝ አድርጊያችሁ አላውቅም። ሰርፕራይዝ ላድርግ ያስማት የሆነ ሰርፕራይዝ ያንተ ሰርፕራይዝ አንተ ምን አባና ነው እንደዚህ እንትን የምትለው? ወራፍ ራስ ብሎ ሲጠራኝ እንትን ብያለሁ። ከመጀመሪያ ነው ከማሰብ ጀመረ። ማካንቺ ምን ላይ ዩቲዩብ አይዲያው ምንድን ነው? አይዲያው ስለ ሰርፕራይዝ በቃ ዝም ብለህ ተቀረጽ። ምን አባና ነው አፍጥጠህ የምትለኝ? ሰርፕራይዝ ላደርግ ነው። እዚህ አዲስ ሰው ይዤ ልመጥቻለሁ። አዲስ ሰው ሉጢ ምን አገባ? አንተ ደግሞ እንደሆነ ችግር አለ ካለህበት ጓሮ እንድትወጣ አይደለም። ዩቲዩብ ብለህ እንትን ዘፈን ብለህ ዩቲዩብ ልንሰራ ዝም በል። ኧረ በእናትህ ቦርቶላስ እንግዲህ ምንድነው? ቆይ አንተ ለምን ሰርፕራይዝ ላደርግ ነው? አይደለም ዘፈን ልንሰራ ነው የመጣ ነው። ከጓሮ ሰርፕራይዙ እንድትወጣ ፕሊስ እባክህ እባክህ እነዚህ ልጆች አስደምምልኝ። እንዴት ናችሁ? ሰላም ነው? እንዴት ናችሁ? እንዴ ምንድነው መጀመሪያ አግኝታችኋታል እንዴ? ምን ኦኬ ይሄ ነው ሰርፕራይዙ? አግኝታታል እንዴ? ሰላም አይለኝም ነው ፊ ሰላም እንዴ? ምንድነው ያደረከው? ተገናኝታችሁ እኔ ላይ ነው እንዴ ፕራንክ አንቺ የምትሰሪው? ማርያም እኔ ላይ ነው እንዴ ፕራንክ እንትን የምትይው? ስማኝ አይቀይ ምንድነው ያደረከው? እስቲ ጌታ ምስክሬን አልተገናኛችሁ መጀመሪያ? በቃ ምንድነው አንተ እስቲ እግዚአብሔርን አላገኛችኋት? አረ እንደው ለዚህ ነው ሰርፕራይዝ ያልከን? ትናንት ቆሎ የምትመጣው ይሄ ነው አይደል? እንኳን ደህና መጣሽ። ታዲያ ምን ይሄ ነው ሰርፕራይዙ? ገና እኮ ትንሽ ቀና ነው። ረጅም አመት ምናምን። ኧረ በእናታችሁ እግዚአብሔርን ይደብራል እንዴ! ኧረ እናንተ ቆይ አንተ ኧረ ደነዝ ናችሁ እንዴ? ምን ጅልጥ ናችሁ? ምንድነው ያደረኩት? ለዚህ ነው የጠራህ? አንተ ምንድነው ያደረኩት? ኧረ ሳምንት 15 ቀን የቆየን ሰው ላገናኛችሁ ሰርፕራይዝ ከጓሮ ውጪ ፕላን አሁን ከምን የመሰለ እንቅልፍ ላይ እንደተነሳው እኮ ቪዲዮ ምን ነው ዝም አልሽ? አልዋሸሽኝም ምንም ነገር ማርያም። ኧረ በስመ አብ ምን ሆነሽ ነው እንዴ? እንዴ ለምንድን ነው አይደለም ደስ አላላችሁም? ተው ምን አይነት ቀልድ ነው አትላችሁ? ደስ ይላል ፕላኑ ደስ ያሺ። ለማንኛውም ቲክቶክ ቪዲዮ እንስራና በቃ አንተ ወደ ቤት እንሂድን ያለብኝ ግን አይ ስለመጣሽ ጎበዝ ናገርሽ አንደና መጣሽ። እኔ ሰልፍ የሆነ ረጅም ጊዜ እንደቆየሽ ምናምን አድርገሽ ምናምን አረበሽ። ይሄ አለመማርህን ነው የሚገልጸው። ሄኖክ አሁን የገደል ማሚቶ ነው ያልከው ወይስ የጓሮ? አይቷል ሄኖክ እኔ እኮ ግራ ገባኝ። ሁለታችሁ ፍራንክ ነው ወይስ እኔን ሙድ ለመያዝ? መምጣትሽ እኮ ማለት ነው ምናምን አይደለም እኮ እንኳን ደህና መጣሽ። በሰላም በቃ ዝጋውና አሁን የቲክቶክ ቪዲዮ ሰርተን እኔም ራሴን አሞኛል። በል እንኳን ደህና መጣሽ። እንኳን ደህና መጣሽ። ስለመጣሽ ደስ ብሎናል። እንኳን ላገርሽ በሰላም አበቃሽ። ፈጣሪ ወይ እንትን ነው ቸኮሌት ምናምን ይዘሽላችሁ ስላልመጣሽ ይሄ ደግሞ እንደው እኔ ቸኮሌት እንዴት እንዳስጠላኝ። ሪኮ ትገዣላችሁ በቃ እና በቃ እንትን ነው እንሂዳ። የት አባና ነው የምትሄደው እንዴ? በቃ እኔ ደግሞ በቃ እንደ ሰይፉ ፋንታውን የዛሬውን ቢዳችን ከጓሮ ይታ አንተ ምን አባና ነው እንትን የምትለው? ቪዲዮ እንስራ ምናምን ደውልሽ። እኔ እኮ የገረመኝ ኮላ ነው ምንም እንትን አላሉም። አይቅርታ ኧረ ከዚህ በላይ ትልቅ ነገር ስላልሆነብን ነው። አይ ባይዘው እንኳን ደህና መጣሽ። እንኳን ደህና ስለ አንዳንዴ የሆነ ሰርፕራይዝ የምትለው ነገር እኮ ማወቅ አለብን። አንተ ምንድነው? ቆይ አንተ ምንድነው እንደዛ ነገር? የስንት ቀን ፕላናችሁ ነው እንደዚህ በአንድ ደቂቃ ብትንትን ነው የወጣው? የምር ነው ይሁን። አሁን ትናንት ሄዳ ዛሬ መጣሽ ነው መሰለኝ። ኧረ በስመ አብ። ኦኬ አንቺ አላማሽ መተሽ ምናምን ሳናቅ ምናምን ሰርፕራይዝ ምናምን ታረጋግጥ ከዛው ምናምን እንደዚህ
ነው በቃ ኢትስ ኦኬ ኖርማል ነው መበላት ያለ አንዳንዴ ደስ ብሎናል ይልቅ አሁን ሄደን አንተ ልጅ ከግዳጅ ወይም ከጦር ሜዳ ምናምን ብትቀበለው እንደዚህ ነው እንትን የምትሏት ነው ጦር ሜዳማ ጀግና እኮ እና ታዲያ እቺ ልጅ እኮ በፕሌይ ምናምን እኮ ነው ሄደችው ስንት ናፈቀች ምናምን እያላችሁ አልነበር እንዴ ምንድነው እንትን የምትሉት እናንተ ግን እኛ ወጥቶ አንተ አላልክም እንዴ ኧረ እኔ በፍጹም ኧረ እኔ አልቻልኩም አሳዘነች ሰርፕራይዝ ነው ኧረ አለቀሰች አንተ ሰላም አልኩሽ ምንድነው ፕራንክ ነው እንዴ እንዴ አለቀሰች እንዴ አለቀሰች ኧረ አንቺ ነው ያላስቻለኝም ወይኔ አረፊ አረፊ ወይኔ ካቆምሽም ቦታ ነኝ ከተውሽም ቦታ ነኝ እኔማ ካቆምሽም ቦታ ነኝ ከተውሽም ቦታ ነኝ እኔማ ናፍቀሽኛል ናፍቀሽኛል ብዙ ናፍቀሽኛል ከነኩርፊያሽ ናፍቀሽኛል ኧረ እኔስ ናፍቀሽኛል ልቀፋት አንተ እስቲ ምን አገባ ረፍ በደንብ ኧረ አንቺ አታልቅሽ በቃ ይይሽ እንኳን ደህና መጣ ኧረ ልቀፋት ቆይ እኔም እንኳን ደህና መጣ እኔ እኮ ምን ሆናችሁ ነው ብዬሽ ነው የምር በጣም ደስ ብሎናል በሉ እኮ እነዚህ እኮ አርጎ ብሎን እኮ ይሄ እኮ ትይ እንኳን ደህና መጣሽ ጌታን ደስ ብሎናል እንኳን ደህና አፊ እንኳን ደህና እኔም ተቃቀፍ እንኳን ደህና መጣሽ እግዚአብሔር ወይ ከፊ እስኪ በደንብ ኧረ አዲያ በደንብ ቀፋት እንጂ እረፍ በቃ እረፍ አንተ ልጅ እረፍ ብያለሁ እረፍ እንዴ የምር ተናደሽ ነበር ኧረ በዞም እንዴ ኧረ ከባድ አይ የምር ተናንተና ነበር የተነጋገረው እኔ እንደምታገኙ ቀድሞ ምናምን ነገር This is prank እስካሁን ግራ ገብቶኛል አንተ በጣም ባለጌ ነህ ነግሬሻለሁ በጣም ባለጌ ነው ሄኖክ እኔ እንደምመጣ ቀድሞ ነግሯቸው ሁለተኛ ደግሞ ሰው አገኘው ብዬ እሱ ማውራት እኔ እኮ ነኝ ጥፋተኛ ምርጥ ሰርፕራይዝ አይ ያልነገርናትም ነገር እኮ ኧረ እሱንም ሰላም በለው ያልነገርናትም ነገር እኮ ልክ ካንቺ ጋር እሱ ሲያወራ እኛ ያየንሽ ነበር ያኔ ነው ናፍቆታችን ራሱ የተወጣ ነው እሷ ፕራንክ ልታረገን ነበር ሐሳቧ መጀመሪያ ሳናስበው ምናምን ሰው አገኘው ብዬ እሱም ባወራ ቀድማ ፕራንክ አድርገ እኛንን ቀድማ እኔን አትወሪኝ አረ በኔ ቤት እኮ ፕራንክ ሲሆን ሰርፕራይዝ ነበረ ሰርፕራይዝ እኮ ሰገጤ ነው እንጂ እኮ አይበላሽም አይደለም ሰርፕራይዙ ማድረግ ይነበረብሽ ይኸውልሽ አቤት መተሽ ዝም ብለሽ ቤት ብትመጪ ይሻላል እግዚአብሔር አሪፍ ነው ተሳክቶኛል ጌታ እና ይሄኒ ቀላል ወላድ አይ ፕራንክ ብቻ ሳይሆን ፕራንክ ነው አሪፍ ፕራንክ ላይ አሪፍ ሀሳብ ነበር እሷ ሰርፕራይዝ ልታረገን ነበር የመጣችው እኛ በተላቢጦሽ ነው yes አገኘናት እና ጋይስ በቃ መዝጊያውን እናድርግ ያ ምርጫው እሷ ስለተነፋፈቀን ቪዲዮውን እንዝጋውና እኛ አሪፍ ጊዜና ሰዓት ምግብ አንበላ እንዴ ምንም ነገር የለም ና እግዚአብሔርን በጣም እንበላለን እኔም በጣም ናፍቃችሁኝ ከዛ ግን ቅስሜን ሰበራችሁት በጣም አረ ጌታን ፍቅር እኮ ነው ባይዘዌ ማለት ነው ቅድምዬ ቪዲዮ ላይ ማየት ትችላላችሁ ማለት እኔ እየዋሸሁም አይደለም ማን ናፈቀሽ አልኳት ከዛ ሁላችሁም ናፍቃችሁ በልዩነት ስል ሚካኤል አለች እናቴ ትሙ ደስ ይላል እግዚአብሔር ብላለች አላልኩ ብያለሁ ግን ሁላችሁም ናፍቃችሁኛል ምን ነው ደበረ እንዴ ሁላችሁም ናፍቃችሁኛል ሁላችሁም እያለች እኮ ነው እግዚአብሔርን ያልተጻፈ ለምን ማንበብ ትወዳለህ ግን እነዚህ ደግሞ ጀመራችሁ አረ በመድኃኒዓለም ስንተውት ነው እግዚአብሔር በቃ አረፍ ተመለሽ ብላችሁኝ ይኸው ተመልሻለሁ ከእናንተ ጋር እስኪያዩ በጣም በቃ ፈልገው ነበር ቤተሰቦቼና ይኸው ተመልሻለሁ የኔ ፍቅሮች የኔ ውዶች መጥቻለሁ ደስ ብሎኛል በጣም
በጣም ነው ወዳችኋለሁ። እንኳን ደህና መጣሽ። ከዚህ በኋላ ዩቲዩባችን ጭራ አይልም ብዬ አስባለሁ። መቻችሁ ነው ፖስት እናደርጋለን ቶሎ ኮምባላ በቃ በላይ ቶሎ ነው ምን ፖስት ይመቻችሁ። ቻው